ህፃናት ልጆች እምብርት ላይ ሊከሰቱ የሚችሉ 5 ዋና ጉዳዮች ነግራቸዋለሁ። ተከታተሉ። ዶክተር ነብዩ ሽታዬ የጠቅላላና ልዩ የህፃናት ቀዶ ህክምና ባለሙያ። አንደኛ እትብት ከእምብርት መላቀቅ ወይም መውደቅ፣ መዘግየት ወይም ደግሞ ዲሌይድ አምቢሊካል ኮርድ ሴፐሬሽን ይባላል። ስለዚህ አንድ ህፃን ልጅ እንደተወለደ በአማካኝ ከ7 እስከ 10 ቀን ድረስ እትብቱ ከእምብርቱ ተላቆ መውደቅ ይኖርበታል። አንዳንድ ጊዜ ይህ ሳይሆን ይቀርና ረዘም ላለ ጊዜ እትብቱ ከእምብርት ተላቆ ላይወድቅ ይችላል። ይህ በሚሆንበት ጊዜ እስከ 21 ቀን ድረስ ደረቅ መሆኑን ንጹህ መሆኑን አረጋግጠን እስከ 21 ቀን መጠበቅ ማቆየት እንችላለን። 21 ቀን ላይ ካልወደቀ ግን የተለያዩ ችግሮች ምልክት ሊሆን ስለሚችል በአቅራቢያ በሚገኝ ጤና ተቋም ማሳየት ይኖርባቸዋል። ሁለተኛ እትብት ከእምብርት ተላቆ ከወደቀ በኋላ ቀላ ያለ ስጋ መሳይ እባጭ እምብርቱ ላይ ይቀራል። ይህም አምቢሊካል ግራኑሎማ የሚባለው ነው። ይህ በሚያጋጥምበት ጊዜ ምስሉ ላይ እንደምታዩት የተለያየ ቅርጽ የተለያየ መጠን ያላቸው ነው የሚሆኑት። እነዚህ ነገሮች ካጋጠሟችሁ በአቅራቢያ በሚገኝ ጤና ተቋም በመሄድ በጣም ቀላል መፍትሄዎች ያሉት ነው። ቀላል መፍትሄዎችን ማግኘት ትችላላችሁ። ሶስተኛው ጉዳይ የሽንት ሽታ ያለው ፈሳሽ በእምብርት በኩል መምጣት ነው። ይህም ኦራካል አኖማሊስ የሚባሉት ናቸው። ስለዚህ በተፈጥሮ በጽንሱና በእምብርት መካከል ሁለቱን የሚያገናኝ ቀጭን ታናል አለ። የጽንሱ ዕድሜ እየጨመረ ሲሄድ ይሄ ቀጭን ታናል መዘጋት ይኖርበታል። አንዳንድ ህፃናት ላይ ይሄ ሳይዘጋ ሲቀር በእምብርቱ በኩል የሽንት ሽታ ያለው ትንሽ ፈሳሽ ልታስተውሉ ትችላላችሁ። ይህም ካጋጠማችሁ እንደዚሁ በቀላል ቀዶ ህክምና መፍትሄ የሚያገኝ ነገር መሆኑን እንድታውቁ ያስፈልጋል። አራተኛው ጉዳይ ሐሞት የመሰለ አረንጓዴ ቀለም ያለው ፈሳሽ እንደዚሁም ደግሞ አየር በእምብርት በኩል ልታስተውሉ ትችላላችሁ። ይህም ከላይ በተራ ቁጥር 3 ላይ እንደነገርኳችሁ ጽንሱ አንጀትና እምብርቱን የሚያገናኝ ቀጭን ታናል አለ። ሌላ ቅድም ካልኳችሁ ሌላ ታናል ማለት ነው። ይህም ታናል የጽንሱ ዕድሜ እየጨመረ ሲሄድ መዘጋት ይኖርበታል። አንዳንድ ጊዜ ግን ሳይዘጋ ከቀረ አረንጓዴ ቀለም ያለው ፈሳሽ፣ ሐሞት የመሰለ ፈሳሽ እንደዚሁም ጋዝ ልታስተውሉ ትችላላችሁ ማለት ነው በእምብርቱ በኩል። ይህም ከላይ በተራ ቁጥር 3 ላይ እንደተገለጸው በቀላል ቀዶ ህክምና መፍትሄ የሚያገኝ ነገር ነው ማለት ነው። አምስተኛው ጉዳይ እምብርት ላይ የሚከሰትባጭ ወይም አምቢሊካል ሄርኒያ የሚባለው ነው። ይሄ በጣም ብዙ ልጆች ላይ የሚከሰተው ጉዳይ ነው። ስለ እምብርት ጉዳዮች ስናወራና እምብርት እንግዲህ እናትና ልጅን ወይም እናትየውንና ጽንሱን የሚያገናኝ ክፍተት ወይም መስኮት ነው ማለት እንችላለን። ከእናትየው ወደ ጽንሱ ለጽንሱ የሚያስፈልጉ ነገሮች ኦክስጅንን ጨምሮ የሚሄዱት በዚህ ክፍተት አማካኝነት ነው። ከጽንሱ ደግሞ ካርቦን ዳይኦክሳይድን ጨምሮ የማያስፈልጉ ነገሮች የሚወገዱት በዚሁ እምብርት ላይ ባለ ክፍተት አማካኝነት ነው። ስለዚህ ይህ እምብርት ላይ ያለ ክፍተት ሁሉም ሰው ላይ ያለ ሲሆን ነገር ግን አንዳንድ ጊዜ ክፍተቱ ሰፋ ያለ እንደሆነ የውስጥ አካላት አንጀትን ጨምሮ በዚህ ክፍተት ወደ ውጭ ይወጣና እብጠት ይፈጠራል ማለት ነው። ስለዚህ ይህ እባጭ ምስሉ ላይ እንደምታዩት ተለዋዋጭነት ያለው ነገር ነው። ለምሳሌ ህፃኑ በሚያለቅስ ጊዜ፣ በሚያስል ወይም በሚያምጥ ጊዜ እባጩ በጣም የሚጨምር ሲሆን እንደዚሁ በጀርባው ደግሞ ጸጥ ብሎ እንቅልፉን በሚተኛ ጊዜ እብጠቱ ወደ ውስጥ ይገባና እንዳልነበረ ይሆናል ማለት ነው። እምብርት ላይ ያለ እባጭ ወይም አምቢሊካል ሄርኒያ 90% የሚሆነው ለ4 ዓመት ስንከታተለው በራሱ የሚጠፋ ነው የሚሆነው። ስለዚህ ለ4 ዓመት ያክል ተከታትለን 90%ቱ በራሱ ያለምንም ህክምና የህፃኑ ጡንቻው እያደገ ሂዶ የሚዘጋው ነው የሚሆነው። አንዳንዶቹ ግን ያልዘጉትን ከ10 በቀዶ ህክምና መዝጋት ይቻላል ማለት ነው። ስለዚህ እሱ የሚደረገው መቼ ነው? ከ4 ዓመት በኋላ ማለት ነው። እስከ የመጀመሪያዎቹ 4 ዓመታት በራሱ የሚዘጋበት ጊዜ ስለሆነ ምንም አይነት ህክምና አያስፈልገውም ማለት ነው። በአፊላስ ጠቅላላ ሆስፒታል የህፃናት ቀዶ ህክምና አገልግሎት ወላጆች እምነትንና እረፍትን፣ ህፃናት ደግሞ ፈውስን የሚያገኙበት ቦታ ነው። ይምጡና ይጎብኙን። ስለምትከታተሉን እናመሰግናለን።